እንዴ እውነት ነው። ምን ችግር አለው? ምን ችግር አለው? ሲያምቱት ራስን ግዛ። መጀመሪያ ራስን ኑሮ ነው። ከኔ በታች ያሉት ራሱ እየተዋወቁ ምን አገባንኛ ስለሱ። ምን ችግር አለው በተዋወቃት? አንተ በጥፊ አጥዬ እንዳለ ሁለተኛ እንዳጠራኝ ሲል ፍቅረኛ አስብሎ ለኔ ይጠራኛል እንዴ ገገማ። ተዋወቃ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሁሉ ሰላማችሁ ብዝት ይበልልን። ከዚህ ቅድሚያ ግን እንኳን አደረሳችሁ ሰላላችሁ። ያው ለበዓልም ያው በመለኛ ቤት ስለተለቀቀ እንኳን አደረሳችሁ ለክርስትና ለፋሲካ በዓል። በያላችሁበት ሁሉ ሰላማችሁ እንዲበዛልን ምኞታችን ነው። የምንወዳችሁ የምናከብራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ያው እንግዲህ ይሄን ቤት ያው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን እንላለን። ያው ቤተሰብ 20 ሺህ ለመግባት ትንሽ ነው የቀረኝ፣ 20 ሺህ ልገባ ነውና እንግዲህ ብሔራዊ ቤተሰብ ያው መሌ ዛሬ የሆነ ሰው ፕራንክ ላደርግ ነውና ፕራንክም ልበለው በቃ የሆነ ሰው እና እንዴት ናችሁ? ጠፍቻለሁ። ያው ብቻ ከዚህ በኋላ ቶሎ ለመምጣት እሞክራለሁ እና እንዴት ናችሁ ቤተሰብ? እንግዲህ በዚህ 15 ቀኖች እንዴት እንደናፈቃችሁኝ ልነግራችሁ አልችልም። እና የምንወዳችሁ የምናከብራችሁ የኛ ውድ ቤተሰቦች እንዴት ናችሁልን? እንግዲህ እናንተ ደግሞ ቀን ከሌሊት ለኛ ብላችሁ እንደዚህ የምትለፉት ያው አንድ ሰው በቃ እንዴት ልበላችሁ ትልቅ ደረጃ ላይ ለማድረስ በቃ እግዚአብሔር እንግዲህ እውነታችሁን ይክፈላችሁ ነው የምንለው። እንግዲህ እኔ በ4 ወር ውስጥ እንደዚህ 17 ሺህ ልገባ ትንሽ ነው የቀረኝ። እንደዚህ ሰው በአመት ውስጥ በ8 በ7 ወር ውስጥ የማያገኘው እኔ በ4 ወር ውስጥ እንግዲህ እግዚአብሔርን በቃ ምን ልበላችሁ ደስታዬ ላቅ ያለ ነው። እንግዲህ ሁሉ ስለምታደርጉን ላይክ ስለምታደርጉን ሼር ስለምታደርጉን ምስጋናችን ላቅ ያለ ነው ቤተሰቦች። እኔ ብቻ እንደዚህ ደርሳለሁ ብዬ አስቤ አላቅም። ግን ያው ማመስገንም ያለብኝ ሃይሚንም ብሩኬንም ከእግዚአብሔር በታች ደግሞ እናንተን ለዚህ መብቃቴ እናንተ ናችሁ እና ያው ጠፍቻለሁ። በመጥፋቴ ደግሞ ይቅርታ ጠይቃለሁ። በጣም ቆየሁ ብቻ ያው የሆነ ከስራ ጋር አለመቻቸት ስላለኝ ነውና እና እንዴት ናችሁልኝ? የምንወዳችሁ የምናከብራችሁ የኛ ውድ ቤተሰቦች እንዴት እንደናፈቃችሁ በነግራችሁ። ያው እንግዲህ ዛሬ መለኛውን በቃ ፍራንክ ማትበሉት ያው ታላቅ ካጋጨኝም አጋጨኝ ፍራንክ ልናረገው ነው። ያው ፍራንክ ሳረገው ደግሞ እንግዲህ ያው ማሂም ብትሆንም ለኔ ብዙ ነገር አድርጋልኛለች። መለኛውም ለዚህ መብቃቴ እኔ ብቻ መለኛው እኔ ታላቅ ወንድሜ ብቻ ሳይሆን የአባቴ ምትክ ነው። እግዚአብሔርን በቃ እንደ አባትም እንደ ወንድምም እስከዚህ ድረስ እየተቆጣኝም ባጠፋ ምን ብልም እግዚአብሔር የእሱነት አብም እንደዛው። ግን የመለኛው በጣም እግዚአብሔር ምን ልበላችሁ አንድ የሆነ ነገር ሳጠፋ እየቆነጠ እየመለሰኝ ብቻ በቃ ምን እዚህ መድረሴም ከካሜራ ጀርባ ያለው ነገር ብነግራችሁ ሰዓት አይበቃንም። እና ዛሬ እንግዲህ ጠርቼዋለሁ። እንግዲህ ያኔ ከማይ ጋርም እንደዛ ፕራንክ አድርገን በዓለም ላይ እመጣለሁ ብዬ ነበር። ያው በመለኛው ቤት ተከስተናል እና ያለው ነገር ይምጣና መለኛውን ፕራንክ እናደርገዋለን። ያ ቤተሰብ ካሜራ ደብቄያለሁ። ካሜራማን ትደበቅልኛለህ? እሺ እንግዲህ ካጋጨኝም አጋጨኝ ከበታኝም ችግር የለውም። ታላቅነትና ታላቅ ከመሆኑ አንፃር ያው የታላቅ ምክርም ምቱም ዱላው መቀበል ግዴታዬ ነው። ምንም ማድረግ አልችልም። እና መላኩ ያው ትንሽ ነገር ነው በቃ። እና እንግዲህ ቤተሰብ ይምጣና ደውዬለታለሁ። ግን መጣ ምናምን ብሎኝ ነበር ቆይቷል። እንግዲህ ከመጣ እመጣለሁ ምናምን ስላለኝ ያው የልጅ አባትም ከመሆኑ አንፃር ከልጁ ጋር ነው የሚውለው። ያው ልጅ ያላችሁ ታውቁታላችሁ፣ ስሜቱን ትረዱታላችሁ። እና ከኛ ጋር ሁኑ። እንግዲህ ቤተሰብ እስከሚመጣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አበረታቱን። ወንድሜ የኔ አምሳል ህልሜ የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላሜ ነው። አከብርሃለሁ፣ እወድሃለሁ። ቆይ እንግዲህ እመጣለሁ ምናምን ካለኝ እንግዲህ ያው መጣ ቤተሰብ ወንድሜ እንዴት ነህ?
ምን ነው አልቀመጥበት በየሰዓቱ የምትጠራኝ ያ ብትሽ ጋር ነበር ካታውቃለ ስቆይብኝ አታይም ላጭ በላጭ አርጉኝ እና እንዴና አለ አለክስማ ሰላም ሌላ ለምን ፈልገህ ነው? አይ ፈልጌ ነበር። ምን ነበር? ምን ነበር? አዎ ለቆቆ ጉዳይ ነው የፈለከው እኮ ስተራት ተፈልግኛ እፈራለሁ እኮ ለምን ትፈራኛለህ? ያው ታላቅ እኮ ምን አንፃር እሺ። እና ዛሬ የፈለከው ጉዳይ ምን እንደሆነ ታውቃለህ? ማለት ያው በቃ ከዚህ በቀደም እነግርሃለሁ ብዬ ፈርቼ ነው በስልክ እነግርሃለሁ ብዬ ነበር እና የጓደኛ ይዣለሁና ልጅቷ ደግሞ ካንተ ጋር ካላስተዋወከኝ ምናምን አለች እና እንደውም ቤት ይዘው መምጣት አለብህ ምናምን አትለኝ መሰለህ እኛ ፍቃደኛ የነበር እና ማለ እንዴ መሰለህ ልጅቷ በቃ ቤት ይዘውና እንዴ መታወቅ እፈልጋለሁ ታላቅ ወንድም አይደለም እንዴ ምናምን ስትለኝ ታላቅ ወንድም አባትም ነው ወንድም ነው ምናምን አለች እና ምን ደስተኛ አይደለም ምንድነው ፍቅረኛ በመያዝ ደስተኛ አይደለም ነው ምንድነው የምትለው? ምን ችግር አለው? እግረኛ ነው ፍቅረኛ ነው? ፍቅረኛ እግረኛማ እንዴት ምን ይመሳሰላል? በቃ እኔ እንድተዋወቃት ነው የምፈልገው ነኝ። ሰው ከመሬት ተነስቶ ፍቅረኛ መያዝ አለ እንዴ? አደ ምንድነው? ያው በይሳት ወጣቶቹን ፍቅረኛ ያዙ ነው በቃ ጠየቀችን ፍቅሯን ተቀበልኳት። ከዛስ ጠይቃ ነው ደግሞ ራሷ ነች ተመችተኛል ምናምን አለችኝ። የእውነት ነው እሷን ደግሞ መታወቅ ፈልጋለሁ። ጠይቃ አንተ ነህ ፍቅረኛ ካልሆንክ ምናምን ብላ ጠይቀችኝ። ካንተ ጋር ነው ፍቅር ያዛት? ፀጉር ከመቆረጡ በፊት ነው ወይስ በኋላ ነው? ኧረ ከተቆረጥኩ በኋላ ነው። ውበት የጨመረባት መሰለች። በቃ እንዴ ምን ልበል በቃ እንደዛ አለችኝ። እና ትተዋወቃታለህ? እሷ እተዋወቃታለሁ። በቃ እንግዲህ የሆነ ፕሮግራም አዘጋጅቼ ምናምን አለችኝ። ምሳም እንደውም እኔ ጋር እውነት ነው እንዴ? እውነት ነው። ምን ችግር አለው መሌ? ምን ችግር አለው? ሲያምት ራስን ግዛ መጀመሪያ ራስን ኑሮ ነው። ከኔ በታች ያሉት ራሱ እየተዋወቁ ምን አገባንኛ ስለሱ? ምን ችግር አለው በተዋወቃት? አንተ በጥፊ አጥዬ እንዳለቀ ምን ችግር አለው? ተዋወቃት አንተ። እሺ ብሩኬ ሲዝ ፍቅረኛ ሲዝ እንደዛ ብለዋል እንዴ አንተ? ከኔ ሰዓቱ ነው። አንተ ከብሩኬ ጋር በምን ትገናኛለህ እኮ? በቃ እኔም አሁን ከኔ በታች ያሉት እኮ ፍቅረኛ ይዘውልህ እኮ ካንተ ይዘዋል አይደል? ያዝ በቃ ተዋወቃት። ምን ችግር አለው? እንዳጠራኝ ሁለተኛ ምን ችግር አለው? በቃ ተዋወቃትና ሁለተኛ እንዳጠራኝ ሲል ፍቅረኛ አስብሎ ለኔ ይጠራኛል እንዴ? ገገማ ተዋወቃት እንጂ መሌ በእናትህ ተው። መጀመሪያ ራስን አትተዋወቅም? ወይኔ መጀመሪያ ራስን ተዋወቅ። እግዚአብሔርን ፕራንክ ነው። ማርያም ፕራንክ ነው። እግዚአብሔርን ያው ካሜራ አዛጋለህ እኮ አይቼዋለሁ እኮ ነኝ። ተዋወቃት ይላል እንዴ? አጋልክሽ እኮ ጆሮዬን። ኧረ ድብ ይቅር አይደለም እኮ ይቅርታ። እሺ ፍቅረኛ ሲያዝ ብዙ እንትኖች አሉ። ኧረ እኔ እንደዛ አስቤ አይደለም። እኔ ከተጣላው ምናምን ልትል ነው። ኧረ እኔ እንደዛ አስቤ አይደለም። አይ ፕራንክ ለማድረግ ነው ያለው እንጂ ያው ስለጠፋውም ነው። እና ፍቅረኛ ሊያዝ ይላል እንዴ? ምን አይነት ይቅርታ እንግዲህ ያው ቤተሰብ ይመታኝ። ያው ፍቅረኛ ራሱ ፍቅረኛ ይይዛል ራሱ ጆሮ ላይ አገር ያለ ነው ጆሮ ራሱ እንደው አልነካም። ይሄን ቢነካ ታውቅ ነበር። እና ቤተሰብ ያው እንግዲህ ዱላውን መቋቋም አለ። ያው መሪ እንግዲህ አንዳንዴ ሲናደስ ስሜታዊ ሲሆን በቃ የሚይዘውን አያውቅም። እና ካጠፋው ይቅርታ ወንድሜ። እሺ እኔ ቤተሰቦችን አላስቀየምም፣ ግን ሁለተኛ ጠርታኝ ማለት ነው በቪዲዮ አንተን ስመታ ምናምን እንዲታይ አልፈልግም። አይ እንዴ ታላቅ እኮ ነው ቦኑስ ታላቅ ነው፣ ግን የአባትነት የወንድነት ኃላፊነት አለበት። ኃላፊነት ነው። እሺ ችግር የለም። እና ሰላም በላችሁ ቤተሰብን። ሰላም ቤተሰብ፣ የምንወዳችሁ የምናከብራችሁ የኛ ቤተሰቦች አላል። እኔ ደህና ነኝ፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ልጄም ደህና ነው፣ ቤተሰቤም ደህና ነው፣ ሁሉ ሰላም ነው። ብቻ ዛሬ ያው ስሜታዊ አድርጎኛል ይሄ ልጅ። ያው ለኔ ከማሰብ አንፃር እኔ እንደዚህ አይነት ነገር ላይ ገና ነኝ። ብቻ እንደዚህ አይነት ነገር ላይ ትልቅ ቦታ ልደርስ ነው የምፈልገው እኔ። ዛሬ ፍቅረኛ ይዘህ ምን ውስጥ እንደምትገባ አላውቅም። ገብቶሃል? አውቃለሁ። ገና ይዘህ እኮ ልትኖር ትችላለህ፣ ግን ነገ ተጣላ የሚለው ነገር መስማት አልፈልግም።
ያው ብዙ ነገር መቆዳዳት አለ፣ ብዙ ነገር አለ። ስሜት አለ። አንተ ፍቅረኛ መያዝ ይሄን አክል እንትን ይላል አውቃለሁ። ገናችን ቁጥቋጦ አብቅለ ፍቅረኛ ምናምን ትላለህ እንዴ? ወንድም ያቂና አይ ለታም በቅሏል እንዴ? እንደዚህ ያው ፍቅረኛ ሊያዝ አለ ፍቅረኛ ሊይዝ ነው የሚለው ቃል ሳይከብደው እዛም በቅሏል። ገና ጽሑፍ ከማውጣቴ እና ቤተሰብ ያው የወንድምነትና የአባትነት ኃላፊነት ስላለበት ነው እና መሌ እኔ ለቪዲዮ ያለው እንጂ እኛ እንደዛ አስቤ አይደለም። እና ቤተሰብ ያው ካጠፋውም ይቅርታ። ያው ወንድሜም ያው እንግዲህ ለኔ ከማሰብ አንፃር ነው። ጆሮዬ ግን እስካሁን ድረስ እያለ እየጮኸ ነው። ድምጽ እስኪመጣ ድረስ ጠብቀው ይጩ እና እኔ ሁለተኛ እንደዚህ አይነት ቀልድ እንዳትቀልድ። ማልቀልድበት ምክንያት አለ። ያኔ የሆነ ብዙ ደርስ ነው የምፈልገው ተዋል ገና አንተ በዳዴ ሳትል እንዲህ እንደ ልጄ እንደዚህ መሳብ ሳትጀምር ገና ነው። አይ ገና እኮ የኔ ልጅ ራሱ መሳብ አልጀመረም እንኳን አንተ። ያው አንደኛ ነገር እንደ ልጁም እንደ ወንድምም እንደ አባትም መሌ ለኔ አላፍትና ስላለው ነው እስከ ድረስ መቆርቆር ያለበት እንጂ ምን አገባኝ ማለት ሞቶ ይችላል። ግን ያው ለኔ ማሰብ ነው። እኔ ደግሞ ለቪዲዮ አንፃር ነው እንጂ ቤተሰብ እንደዚህ አይነት ነገር ላይ አሁን እዚህ ጋር ይሄ ነገር ትምህርት ነው የሚሰጠው። ለምንድን ነው ትምህርት የሚሰጠው? ለሌሎቹ ከመሬት ተነስቶ ፍቅረኛ ይዛለው ይላል አንድ ሰው ወይ ያቺ የተያዘችው ልጅ ገና በ16 በ15 ዓመቷ ታረግዛለች። ምን ውስጥ እንደሚገባ አይታወቅም። ያ ላይፍ እየተበላሸ ነው የሚሄደው። ለኔ ብቻ ሳይሆን ያንተ ላይፍ እኮ ችግር የለውም። የልጅቷ ላይፍ ነው የምትይዛት ልጅ የልጅ እዚህ ጋር በወጣትነት እድሜ እንዴ ገና በልጅ እድሜ ገና ጉት እያልክ ባለበት ሰዓት ፍቅረኛ ይዛለው ብለህ ከኔ ጋር ትመጣለህ? አይ ለቪዲዮ ያለው እንጂ ለሌሎችም ትምህርት ነው። ይኸውልህ ልንገርህ። ስለዚህ ብዙውን ጊዜ ፍቅረኛ የሚባል ነገር አለ። በቃ እዚህ ጋር በዚህ ሰዓት አንተ የምትማርበት ሰዓት ነው፣ የምትሰራበት ሰዓት ነው። ያው አንተም ራስን የምትቀይርበት ሰዓት ላይ ፍቅረኛ ይዘህ ገና ምን ውስጥ ልትገባ ነው? አይ እኔ ለዛ ነው እንጂ ለሌሎችም ትምህርት እንዲሆን ነው እንጂ እኔ በካሜራም ጀርባ ብዙ ልጆችን ስላየው ነው። ቤተሰብ ይኸውልህ ስማ፣ ይኸውልህ የሚወለደው ልጅ አለ፣ አንተ አለ፣ ልጅቷ አለች። አንተስ ወንድ ነህ ጥላት ትሄዳለህ። ልጅቷና ልጁ ተሰቃይተው ወይ ያድጋሉ ወይ ይሞታሉ። ስለዚህ የሰው ላይፍ እንትን ማለት ጥሩ አይደለም። በዛ ልክ መያዝ አለብህ። ገብቶሃል አይደል? ፍቅረኛ ይዛለሁ ብለህ መንገር ለኔ ቀላል ነገር መስሎ ይታያል። ቅድም የሳኩት በጣም የተናደድኩት ንዴት ነው የሳኩብህ። ገብቶሃል አይደል? ስለዚህ መስተካከል ያለብህ ያንተም ጓደኞች ካሉ እናንተ መማር መለወጥ ነው እንጂ ከዚህ ቪዲዮ ይማሩታል። መማር መለወጥ እንጂ በዚህ ሰዓት አንተ ጓደኛ ፍቅረኛ የሚባል ነገር የለም። ስለዚህ እንደዚህ አይነት ነገር አላስብም። ቁጥቋጦ ነገር የሆነች ትንሽ ተጠቅልላለች፣ ተፈራርዛለች። ገና እቺ ጋር ሲያወጣ ከኛ እኩል የኛ እኮ 180 ጊዜ ተላጭተ ነው እንደዚህ ሆነ። ስለዚህ አንተ ፍቅረኛ ሳይሆን ተመርጥ በቃ ራስን ቀይር ነው ማለት የሆነ ነገር ገዛው የሆነ ነገር አረኩኝ ብለህ ከዚህ በኋላ ነው እንጂ ፍቅረኛ ይያለው ብለህ ብትመጣ ለቪዲዮ ያለው እንጂ እሺ። እና ቤተሰብ ለሰዎች ይሄ ነገር በዚህ የምትመለከቱት እውነት ከሆነ እናንተ ደግሞ እውነት ነው ትክክል ነህ መሌ ብላችሁ በኮሜንት ጻፉልኝ። ትክክል እኮ ነው፣ ትክክለኛ ነገር ነው። ላንተ ሊሆን ይችላል። ገብቶሃል? ለብዙዎች ብዙ አስተሳሰብ ብዙ እንትን ነው ያለባችሁ ሰው። ስለዚህ ይሄ ነገሮችን ማስተካከል አለብን። ገብቶሃል አይደል? አንተ ተቀይሬ መኪና ገዛው በለኝ ደስ ብሎ ነው መጣው። ገብቶሃል? ይሄ በፕራንክ ሰበብ እኔ እዚች ጋር አታሳቅቀኝ። እሺ ወንድሜ፣ ስላንተ ራሱ እዚህ ጋር ቆርጦ ሰበላ ጠብኝ ለራሴ መጥቼብህ አሞኝ ለራሴ እኔ ነው ወንድሜ። እና ቤተሰብ እንደዚህ ነበር። እናከብራችኋለን ቤተሰብ ፒስ። ይሄ ነገር ደግሞ ያው ትምህርትም ነው ብዬ ነው ለሌሎቹም ትምህርት ይሆናል። ይሄ ቤተሰብ ላይ ያባርጉላቸው። ቴንክ ዩ ዳይ